የበረታችሁ አስቡኝ በጸሎታችሁ አስቡኝ በጸሎታችሁ ከኔ የበረታችሁ ከኔ የበረታችሁ አስቡኝ በጸሎታችሁ አስቡኝ በጸሎታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላው ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለታላቁ ዐቢይ ጾም በሰላም አደረሳችሁ አደረሰን። ለሪባታይም በመልካሙ ሥራ ሸክሜን ተሸከሙ አትፍረዱ በኔ ነገ መውደቅ አለ የቆምከው ወገኔ ነገ መውደቅ አለ የቆምከው ወገኔ። ውድ የቅድስት ቤተክርስቲያን ልጆች ቅንነት በጎደለው ሆን ተብሎ በተጠናከረ የሐሰት ክስና ፕሮፓጋንዳ ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን ላለፉት 4 ዓመታት ምን ያክል ስትታመስ እንደነበር አገልጋይ ካህናቶቿም ለስድብ ውድ ምዕመናንም ለማይገባ እንግልት እንደዳረገ ለእናንተ መንገር ለቀባሪው ማርዳት ይሆንብናል። የፓርቲት ክሌም ወይንም የንብረት ይገባናል ከሳሾች ቃል አቀባይ የሆኑት አቶ ጌታቸው በሻውረድ እንደለመዱት ትላንት የተናገሩትን ዘንግተው ውሸቱን እውነት በሚመስል ቀለም ቀብተው ሄው ዛሬም ሊያሞኙን ብቅ ብለዋል። አዎ በርግጥ ቃል አቀባዩ አቶ ጌታቸው በሻውረድ ከስተታቸው እንዳይማሩ ያደረጋቸው አንድ እውነት አለ። እሱም ቃል አቀባዩ ምንም ቢናገሩ ትላንት እንዲህ ብለው ነበር እንዴት ዛሬ እንዲህ ብለው ይላሉ ብሎ የሚጠይቅ አንድ አካል በአካባቢያቸው አለመኖሩ ይመስለናል። ሰሞኑን ባወጡት አጭር የምስል መግለጫ ላይ ከራሳቸው ጋርና ካለው ተጨባጭ ሁኔታ ጋር የሚጋጩና የሚቃረኑ የሐሰት ክምሮች አስደምጠውናል። ምንም እንኳን ችላ ብለን ለማለፍ ብንሞክርም እውነትን እውነት ሐሰትን ሐሰት በሉ ይላልና ይህንን የሐሰት ፕሮፓጋንዳ በጥቂቱ ለማየት እንሞክራለን። በመጀመሪያ ሲያትል የሚባል ሲኖዶስ የለንደን ደብረ ጽዮን የሕግ ሂደት አካል ማን አደረገው? አንደኛ ውሸት። እኛ ዓላማችን ሲያትል ወደሚባል ሲኖዶስ ለመሄድ እንደሆነ በቅርብ ጊዜ ቄስ ዳዊት ባወጣው የዩቲዩብ መግለጫ ላይ ተገልጿል። በመጀመሪያ ደረጃ ሲያትል የሚባል ሲኖድ የለም፣ እነሱም ያውቁታል። እንግዲህ እንደተመለከትነው ቃል አቀባዩ ሲያትል የሚባል ሲኖዶስ የለም ብለውናል። ታዲያ ከየት መጣ? ቃል አቀባዩ እንደሚሉት የለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን አገልጋይ የሆኑት ቀሲስ ዳዊት አምጥተውት ይሆን ወይንስ ራሳቸው ቃል አቀባዩ አቶ ጌታቸው በሻውረድ? ይህንን እውነታ ለማወቅ የትም መሄድ አይጠበቅብንም። ትንሽ ወደ ኋላ መለስ ብለን በቤተክርስቲያኑ የሕግ ሂደት ውስጥ ያሉትን ሰነዶች ብንመረምር እውነታው እንደ ንጋት ፀሐይ ወገግ ብሎ እናገኘዋለን። አቶ ጌታቸው በሻውረድ ከሳሽ ለሆኑት ለቀድሞ ካህን ብርሃኑ ብስራት፣ ጀነራል ኃይሉ እንዲሁም ሌሎቹን ወክለው ፍርድ ቤት ያስገቡት ባለ 62 ገጽ የምስክር ቃላቸው በቁጥር 14 ላይ እንደዚህ ብሎ ይገኛል። የተወሰኑ ሊቃነ ጳጳሳት ከአቡነ ማርቆሪዎስ ጋር ተሰደው አሜሪካን ሀገር ዋሽንግተን ዲሲ ሲያትል ከተማ ስደተኛውን ሲኖዶስ መሰረቱ። ይህን የምስክር ቃል አንብበው አይተው የተገነዘቡት የከፍተኛው ፍርድ ቤት ክቡር ዳኛ ጃጅ ፐርል ፌብሩዋሪ 13 2015 እንደ አውሮፓውያን አቆጣጠር በሰጡት የፍርድ ውሳኔ ቁጥር 6 ላይ እንዲህ በማለት ያሰፍሩታል። ከኢትዮጵያ ከለቀቁ በኋላ ኢትዮጵያ ያለውን ቅዱስ ሲኖዶስ ተፎካካሪ ሲኖዶስ መሰረቱ። እንዲሁም ደግሞ በቁጥር 28 ላይ ክቡር ዳኛው በግልጽ ከሳሾች የሲያትል ሲኖዶስ ተከሳሾች ደግሞ የአዲስ አበባ ሲኖዶስ እንደሆኑ በዚህ መልኩ አስቀምጠውታል። የሲያትል ሲኖዶስ ተከታዮች በተወሰኑ ቀናቶች ውስጥ የቤተክርስቲያኑን ህንጻ ሙሉ በሙሉ ሲጠቀሙ የአዲስ አበባ ሲኖዶስ ተከታዮች ደግሞ የቀሩትን ቀናቶች ይጠቀማሉ። ይህ ብቻ ቢሆን ቃል አቀባዩ ረስተውትና ዘንግተውት ሊሆን ይችላል ይባላል። ነገር ግን ገና ወደፊት የሚታይ የፓርቲ 8 ወይንም የንብረት ይገባናል የክስ ሰነዳቸው ላይ
ቁልጭ ብሎ የተጻፈውና የከፍተኛው ፍርድ ቤት ክቡር ዳኛው ፍርድ የሚሰጥበት አንዱ ጉዳይ የቅዱስ ሲኖዶስ ወይንም የእናት ቤተክርስቲያን መገኛ የት እንደሆነና ፓትርያርኩስ ማን እንደሆኑ በግልጽ የሚጠይቅ ነው። የከሳሽ ቃል አቀባይ የሆኑት አቶ ጌታቸው በሻውረድ ሲያትል ሲኖድ የሚለውን ጉዳይ በፍርድ ቤት ሂደት ውስጥ በአንድም በሌላ እንቅፋት ሆኖ ስላገኙት ከቻሉ በሕግ ሂደቱ ላይ ሸንቁረው እንደከተቱት ጎትተው ሊያወጡት እየሞከሩ ነው። ግን እንዴት? ያልከተተውን አካል በሐሰት በመወንጀል ወይንስ የቤተክርስቲያኑ ሰበካ ጉባኤ ጠበቆች ቀደም ብለው እንዳሳሰቧቸው ይህንን የክስ ሰነድ ማስተካከልም ሆነ የክሱን ሐሳብ መቀየር የምትችሉት ተከሳሽ ወይንም የቤተክርስቲያኑ ሰበካ ጉባኤ እስከዛሬ ያወጡትን ወጪ ከፍላችሁ እና አዲስ የመክሰሻ ፈቃድ አውጥታችሁ ሲሆን ብቻ እንደሆነ የተነገራችሁን ምክር አዘል ማስጠንቀቂያ አክብረው ነው። መልሱን ለእናንተው ተዋለሁ። ይህ በእንዲህ እንዳለ አቶ ጌታቸው በሻውረድ ሰሞኑን ባወጡት የምስል መግለጫቸው ላይ በጣም የሚገርምና የሚደንቅ ነገር አስደምጠውናል። ነው አድምጡት። በሁለተኛ ደረጃ ሲኖድ በውስጥ ደንባችን ውስጥ የአዲስ አበባው ቢጠቀስም የአዲስ አበባው ሲኖድ በአዲስ አስተዳደራችን ውስጥ ጣልቃ ገብቶብን አያውቅም። አስተዳዳሪዎቻችንን ራሳችንና የምንመርጠው በመጀመሪያ ቀሲስ ብርሃኑ ብስራትን ከዚያም አባ ግርማ ከበደን የመረጥናቸው እኛ ነን። ከአዲስ አበባ ተሾመው አልመጡም። እኛም የአዲስ አበባ ፈቃድንም አልጠየቅንም። የከሳሽ ቃል አቀባይ እንዳስደመጡን የውስጥ መተዳደሪያ ደንባችን አዲስ አበባ ያለው ቅዱስ ሲኖዶስን የቤተክርስቲያኗ የበላይ አካል መሆኑን እንደሚገልጽ ከማመናቸውም በተጨማሪ በአስተዳደር ጉዳያችን ውስጥ ምንም አይነት ጣልቃ ገብነት አድርጎ አያውቅም በማለት ንጽህናውን ይመሰክሩልናል። ከሳቸውም እንደዚህ አይነት ምስክርነት ባይጠበቅም ይናገሩት ዘንድ ግን ግድ ሆኖባቸዋል። ከምስክር ቃላቸው ጋር አያይዘው ሲናገሩ በ1995 ዓ.ም የቀድሞ ካህን ብርሃኑ ብስራት የቤተክርስቲያኑ አስተዳዳሪ ሆነው በቅዱስ ሲኖዶስ መሾማቸውን ሰርዘው በምዕመን ተመርጠው ነው የሚለው ቅዠት መጪውን የክስ ሂደት ለማደዳደር ሲሉ ሲነዙት ይደመጣሉ። ለመካድ በሚከብድ ለመዋሸት በማይመች መልኩ የተለያዩ የቤተክርስቲያን መረጃዎች የአቶ ጌታቸውን የፈጠጠ ውሸት ያጋልጣሉ። በመጀመሪያ የምታዩት ሰነድ የቀድሞ ካህን ብርሃኑ ብስራት ከሹመት አልፎ በደሞዝ ክፍያ እንኳን ሳይቀር ቅዱስ ሲኖዶስ በወቅቱ ለነበሩት የቤተክርስቲያኗ ሰበካ ጉባኤ መመሪያ ይሰጥባቸው እንደነበር ያሳያል። ሰነዱ እንደሚለው በ1985 ዓ.ም ወይም ደግሞ በ1993 እንደ አውሮፓውያን አቆጣጠር ጀምሮ 500 ብር ደሞዝ እንዲከፈላቸው በአውሮፓው ሊቃነ ጳጳስ ብፁዕ አቡነ ዮሐንስ ለቅዱስ ሲኖዶስ ያቀረበውን ጥያቄ አጽድቆ ከታህሳስ 1 ቀን 1986 እንደ ኢትዮጵያውያን አቆጣጠር ጀምሮ እንዲከፈላቸውና መደበኛ ሰራተኛ ሆነው እንዲያገለግሉ ይደረግ ዘንድ አዟል። ሲቀጥል እኚህ ግለሰብ ከብፁዕ አቡነ ዮሐንስ ዕረፍተ ሥጋ በኋላ ቅዱስ ሲኖዶስ የሹመት ደብዳቤ ጽፎ እንደሾማቸው ይህ ሰነድ በግልጽ ያሳየናል። ሁሉን ይመዝናል ድካምን ሳይቆጥር በጸጋ ያቆማል። አሁንም ይህን መረጃ ከጊዜ ቆይታ ብዛት ረስተውት ይሆናል እንበል። ነገር ግን አቶ ጌታቸው ቆሞስ አባ ግርማ ከበደን በምዕመን ተመርጠው መሾማቸውን ሲናገሩ ምን ብለዋል? የራሳችንን አስተዳዳሪ መርጠን እንደሾምንም የአዲስ አበባን ሲኖዶስ ፈቃድ አልጠየቅንም በማለት የማንንም ፈቃድ ሳናገኝ ቆሞስ አባ ግርማ ከበደን መርጠን እንደሾምን ነግረውናል። እስቲ ሩቅ ሳንሄድ ራሳቸው የከሳሽ ቃል አቀባይ ምን ብለውንስ ነበር? ነገር ግን በረቂቅ ውስጥ ያለው ቤተክርስቲያናችን እስካሁን ስትከተለው የነበረው አሰራር የተለወጠ ነገር የለም። በረቂቅ ውስጥ ያስገባል። ይሄውም ቤተክርስቲያናችን እንደ አሁኑ መንፈሳዊ ግንኙነቷ አዲስ አበባ ካለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ነው። ይህ አልተለወጠም። በረቂቅ ውስጥ እንደገናም አስተዳዳራችንን በሚመለከት ቅዱስ ሲኖዶስ በፈቀደልን መሰረት የራሳችንን አስተዳዳሪ በቃላውዲው መሰረት የራሳችንን የሰበካ አስተዳደር ጉባኤ መርጠን እየተዳደርን ያለው ይህም ይቀጥላል። ስለዚህም ምንም የተለወጠ ነገር የለም። እንግዲህ ምንም በል ከከሳሽ አንደበት ኢትዮጵያ
አዲስ አበባ ያለውን ቅዱስ ሲኖዶስ ስር እንደምንተዳደር ሲነገር አልፎ ተርፎም በቅዱስ ሲኖዶስ ፈቃድ አስተዳዳሪያችንን እየመረጠ እንደምንተዳደር የዛሬ 3 ዓመት ገደማ ነግረውን ዛሬ ላይ ግን ሲክዱን ይታያሉ። ከሳቸው ብሶ ደግሞ የሌላን ግለሰብ ስም ሲያጎድፉ መስማት የበለጠ ምን አጸያፊ ነገር ይኖራል? አዎ ዛሬም እንደ አባቶቻችን ዘመን ጸባችን ከስጋና ከደም ጋር ሳይሆን ከርኩሳን መናፍስት ጋር ነውና ይህንን ክፉ የጠላት አካሄድ ነቅተን ብንጠብቅ እኛንም ቤተክርስቲያናችንን ከጥፋት እናድናለን። ይህን ስንል እንደው ዝም ብለን በግብታዊነት ወይንም ነገር ለማሳመር ሳይሆን ከተጨባጭ እውነታዎች በመነሳት ነው። ከላይ የሰማናቸውን የከሳሽ ቃል አቀባይ የሐሰት ውንጀላ እንዲሁም ከራሱ ጋር የሚጋጭ ከአንድ ሙሉ ሰው የማይጠበቅ ጎዶሎ የሆነ መግለጫ መሰል ቅዠቶች በዚህ ቢያበቃ መልካም ነበር። ነገር ግን እንዲሁ በማለት የሐሰቱን ክስ ይቀጥላል። ሶስተኛ ውሸት። ሲኖድ ችግራችን አልነበረም፣ አሁንም አይደለም። ለምን የአዲስ አበባን ሲኖድ እንደ በፊቱ ተቀበለን አንኖርም? እሱም ብንቀበል ምንም ችግር አይኖርም፣ ችግሩ ሁሉ ይፈታል። ይህ በመጀመሪያ የአባላትን መብት መግፈፍ ነው። አባላቶች ተሰብስበው መወሰን ያለባቸው ጉዳይ ነው እንጂ ጥቂት ካህናት ወይም ጥቂት ምዕመናን ለብቻቸው መወሰን ያለባቸው ጉዳይ አይደለም። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች፣ እኚህ ግለሰብ ይህች ቤተክርስቲያን እንደማንኛውም ጊዜ አዲስ አበባ ከሚገኘው ቅዱስ ሲኖዶስ ጋር ያላትን ግንኙነት ሳታቋርጥ እንደምትኖር ገልጸውልን ነበር። አሁን ደግሞ ይህ ግንኙነት በአባላት የድምጽ ብልጫ እንደሚወሰንና አባላት በማንኛውም ጊዜ የትኛውንም ቅዱስ ሲኖዶስ እንደሚከተሉ በቮት ወይንም በድምጽ ብልጫ እንደሚያጸድቁ ሊነግሩን ሞክረዋል። በእርግጥ ቅድስት ቤተክርስቲያን እንደዚህ አይነት አሰራር አላትን? ምዕመናን ተሰብስበው የትኛውን ሲኖዶስ እንደሚመርጡ አሊያም ሲኖዶስ ያስፈልገናል ወይስ አያስፈልገንም የሚለውን በድምጽ ብልጫ እንደሚወስኑ በየትኛው ሕገ ቤተክርስቲያን ላይ አንብበውት ይሆን? የዚህስ አስተምሮ መምህራቸው ማን ይሆን? አሪዮስ፣ ጀርመናዊ ማርቲን ሉተር ወይንስ የዘመናችን ታዋቂ ተሐድሶአውያን መምህራኖች? እዚህ ጋር ቃል አቀባዩ ሊያወናብዱበት የሚጥሩት ሕዝብ ሊያስተውለው የሚገባው ነገር ቢኖር በ1992 እንደ አውሮፓውያን አቆጣጠር ትረስቲድ ወይንም የሕግ ሰነዶች ላይ ቤተክርስቲያናችን ኢትዮጵያ የሚገኘው ቅዱስ ሲኖዶስ እናት ቤተክርስቲያን ቅርንጫፍ ነች፣ በፓትርያርኩም መንፈሳዊ አስተዳደር ትመራለች ብለን ስናሰፍር አባላት በድምጽ ብልጫ አጽድቀውት ነበርን ወይንስ በጥቂት ካህናትና ምዕመናን ተወስኖ ነው? ከ14 ዓመት በኋላስ በ2006 ያጸደቅነው የውስጥ ደንብ ላይ ይህች ቤተክርስቲያን መቀመጫው ኢትዮጵያ መናገሻው አዲስ አበባ የሆነው ቅዱስ ሲኖዶስ ስር ትተዳደራለች ብለን ያሰፈርነው በአባላት ድምጽ ብልጫ ነው ወይንስ አሁንም በጠቅላላው ጉባኤ ያጸደቀውን በጥቂት ካህናት ብለን ልንዋሽ ይሆን? ያም ሆነ ይህ በአንድ እውነታ ልንረዳ ይገባናል። ቅዱስ ሲኖዶስ ለምርጫ አይቀርብም። አንድም ሥርዓተ ቤተክርስቲያን አይፈቅድም፣ አሊያም አንድ ቤተክርስቲያን የሚከፈተው ቅዱስ ታቦት በሊቃነ ጳጳሳት ተባርኮ በቅዱስ ሲኖዶስ ፍቃድ ሲሆን ቤተክርስቲያኑን ደግሞ ሊቀ ጳጳሱ ባርከው ሲከፍቱት ብቻ መሆኑ እየታወቀና ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት እንደመሆናቸው መጠን ሊቀ ጳጳሱ ባርከው የከፈቱት ቤተክርስቲያን ሊቀ ጳጳሱ የወከሉት ቅዱስ ሲኖዶስ ስር ይተዳደራል። ስለዚህም ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን በብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው ፓትርያርክ 1974 እንደ አውሮፓውያን አቆጣጠር ፍቃድ ሰጥተውበት የተከፈተች ቤተክርስቲያን እንደመሆኗ መጠን ትላንት በ1992 እንደ አውሮፓውያን አቆጣጠር እንደመሰከርነው እንዲሁም በ2006 እንደ አውሮፓውያን አቆጣጠር በግልጽ እንደተቀመጠው ኢትዮጵያ አዲስ አበባ መቀመጫው የሆነው ቅዱስ ሲኖዶስ ቅርንጫፍ ነች፣ ፓትርያርኩም ትመራለች። በቀድሞ ካህን ብርሃኑ ብስራትና በነ ጀነራል ኃይሉ ማለትም በከሳሾች በኩል ያሉት ወገኖች እንዲያውቁት የሚገባ ነገር ቢኖር የቡድኑ መሪዎች የሰከቡት የክስ ሰነድ በግልጽ የሚያሳየው በ1992 እንደ አውሮፓውያን አቆጣጠር ትረስቲድ ወይንም የሕግ ሰነዳችን ላይ እናት ቤተክርስቲያን ብሎ የተጻፈው የትኛው ሲኖዶስ ነው? ኢትዮጵያ አዲስ አበባ ወይንስ ሲያትል አሜሪካ
የሚል በጣም ግልጽ የማያሻማ ጥያቄ እንጂ አባላት በ1992 እንደ አውሮፓውያን አቆጣጠር ተጽፎ የተቀመጠውን በድምጽ ብልጫ እንዲወስኑ የሚል አንድም ቃል የለም። ሐሳቡም ጽሑፉም አይመስለውምና በነቃ አስተሳሰብ ነገሮችን የመመርመር ኃላፊነት አለባችሁ። አስቡኝ በጸሎታችሁ አስቡኝ በጸሎታችሁ። ሰሞኑን አቶ ጌታቸውም ሆኑ ሌሎች የእሳቸውን ዓላማ የሚያራምዱ ግለሰቦች ተከሳሽ በሆኑት የቤተ ክርስቲያኑ ሰበካ ጉባኤ አባላት ጠበቆች ለሁለቱም ወገን ለምክክርና አስታራቂ ይሆናል ብለው በማሰብ ለሃይማኖታችን በሚስማማ መልኩ የተቀረጸ የቻሪታብል ኢንኮርፖሬትድ ኦርጋናይዜሽን ወይም CIO ሞዴል ሲያቀርቡ በቀና ልቦና ተመካክሮ ለስኬታማነቱ እንደመትጋት እና አቶ ጌታቸው ግን ከዛሬ 4 እና 5 ዓመታት በፊት እኛ ከሳሾች ተከሳሽ ለሆኑት ለቤተ ክርስቲያኑ ሰበካ ጉባኤ አባላት አምጥተን ሰተናቸው ነበር በማለት እንቅፋት የሆነ የሐሰት ክሳቸውን ይቀጥላሉ። የተሟላ ያስተዳደር ስነ ስርዓት እንዲኖራት ለማድረግ ኢንኮርፖሬትድ ብትሆን ይሻላል ብለን ረቂቅ ሕግ እንዲወጣ አድርገን ነበር። ያም ረቂቅ ሕግ በሚወጣበት ጊዜ በመጀመሪያ ቢደግፉትም ከጥቂት ጊዜ በኋላ ግን ተቃውመውት ችግሩ እንዲስፋፋ እንደ ዋነኛ ምክንያት ሲጠቀሙበት ቆይተው ነበር። አሁን ግን ከጥቂት ጊዜ በፊት በደብዳቤ እንደተረዳ ነው አሁንም በትናንትናው ዕለት ባወጡት መግለጫ ላይ እንዳየነው ቻሪታብል ኢንኮርፖሬትድ ኦርጋናይዜሽን ወይም CIO መቋቋምን እንደሚቀበሉ አስታውቀዋል። በርግጥ የቤተ ክርስቲያኗ ሰበካ ጉባኤ ያልተቀበለው አመጣውት የነበረው የመተዳደሪያ ደንብ ለሃይማኖታችን በሚስማማ መልኩ የተቀረጸ የቻሪታብል ኢንኮርፖሬትድ ኦርጋናይዜሽን ወይም CIO ነው ወይንስ ሌላ? የከሳሽ ቃል አቀባይ አፕሪል 13 2013 በሰጡት የምስል መግለጫ ላይ እንዲህ ብለውንም ነበር። ነገር ግን ቤተክርስቲያናችን በእንግሊዝ አገር ሕግ መሰረት በቻሪቲ ኮሚሽን ተመዝግባ ትገኛለች። የተመዘገበችው እንደ ትረስት በመሆኑ ሕጋዊ ሰውነት የላትም። በስሟ ንብረት መያዝ አትችልም። በስሟ ውል መዋል አትችልም። ምክንያቱም ይህንን ሊያደርጉ የሚችሉት ሁለት አካላቶች ናቸው። አንድ ግለሰቦች ናቸው፣ ሁለት ደግሞ ካምፓኒ ነው። ለዚህም ነው የቤተ ክርስቲያናችን ንብረት በአሁኑ ሰዓት በአራት ግለሰቦች የሕግ ባለቤትነት የተያዘው። ስለዚህም ይህንን ችግር ለመፍታት መንግስት ያጸደቀው ቻሪታብል ካምፓኒ ሊሚትድ ባይ ጋራንቲ የሚባል ለበጎ አድራጎት ድርጅቶች እንደ ቤተ ክርስቲያን ላሉ የሚስማማ ድርጅት አው ያሰራር አለ። ይህ ግን ከንግድ ድርጅት ፈጽሞ የተለየ ነው። ድርጅቱን ለማቋቋም ቻሪታብል ካምፓኒ ሊሚትድ ባይ ጋራንቲ ለማቋቋም በርግጥ በካምፓኒ ሃውስ መመዝገብ ቢያስፈልግም ከዚህ ውጪ እንደ አሁኑ ትረስት ሆና ቤተክርስቲያኗ እንደተመዘገበችው የቤተክርስቲያኗን የቻሪቲ ስራ ከበላይ ሆኖ በዚህ በእንግሊዝ አገር ሕግ መሰረት አስፈላጊውን ቁጥጥር የሚያደርገው የቻሪቲ ኮሚሽን ነው። ይህ ከ1997 ዓ.ም እንደ አውሮፓውያን አቆጣጠር ጀምሮ ስንከተለው የነበረው ነው። የተለወጠ ነገር የለው። ስለዚህም ይህንን ቻሪታብል ካምፓኒ ሊሚትድ ባይ ጋራንቲ ማድረግ ቤተክርስቲያናችን በራሷ ስም ንብረቷን እንድትይዝ ያደርጋታል። በራሷ ስም ውል መዋልም ትችላለች። ከዚህ የተለየ ነገር የለም። ሃይማኖታችንን የሚነካ ነገር የለም። እንግዲህ ጆሮ ያለው ይስማ፣ ልብ ያለውም ልብ ይበል። ከሳሾች አርቅቀው ያመጡት ቻሪታብል ካምፓኒ ሊሚትድ ባይ ጋራንቲ የሚባል ካምፓኒያዊ ይዘት የነበረው ረቂቅ ሲሆን ረቂቁን ባጭሩ ብንመለከት ሁለት አስተዳደር ያለው ኤክስኪዩቲቭ ኤንድ ናን ኤክስኪዩቲቭ ዳይሬክተርስ የሚል ሲሆን ቃለዋዲውን በቀጥታ የሚቃረን ነበር። ቃለዋዲ በግልጽ አማርኛ የአጥቢያ ቤተክርስቲያን ካህናት፣ ምዕመናን እንዲሁም ወጣት ሰንበት ተማሪዎች በአንድነት በመሆን አንድ አስተዳደር ይመሰርታሉ ይላል። ደግሞዋለው
አንድ አስተዳደር ይመሰርታሉ ይላል። ስለዚህ ረቂቅ 3 ተቀባይነት አላገኘም። ሌላው ቻሪታብል ኢንኮርፖሬትድ ኦርጋናይዜሽን ወይም ሲአይኦ በቻሪቲ ኮሚሽን ጸድቆ ኢንግላንድ ኤንድ ዌልስ ስራ ላይ የዋለው ማርች 4 2013 እንደ አውሮፓውያን አቆጣጠር ማለትም እነርሱ ቻሪታብል ካምፓኒ ሊሚትድ ባይ ጋራንቲ መሰረት አድርጎ የረቀቀውን ረቂቅ 3 ጨርሰው ለውይይት ካልቀረበ ማለት ከጀመሩ በኋላ ነው። ይህ ማለት እንኳን እነርሱ አርቅቀው ሊያቀርቡት ይቅርና ስትራክቸር ሞዴሉ ገና በስራ ላይ አልዋለም ነበር። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የሆናችሁ በይበልጥ ደግሞ በለንደንና አካባቢው የምትኖሩ ከላይ እንደተመለከትነው አቶ ጌታቸው በሻውረድ በተለያየ ወቅት የተለያየ የሐሰት መረጃዎች እየሰጡን ለዚህ አብቅተውናል። ግን እስከመቼ? አቶ ጌታቸው በተደጋጋሚ የዚህች ቤተክርስቲያን ችግር ቆሞስ አባ ግርማ ከበዳቸው ሲሉን ከርመው እኚህ አባት ስለ ሰላም ተብሎ ከአስተዳዳሪነታቸው ዞር ቢደረጉም አቶ ጌታቸው የኛ ችግር አባ ግርማ ከበደ አልነበሩም፣ አሁንም አይደሉም አሉ። ይህን አሜን ብለን ተቀበልን። ችግሩ አሉ አቶ ጌታቸው ደግሞ በቤተክርስቲያኗ በራሷ ስም ንብረቷ ተመዝግቦ የመክሰስ መብቷ ይጠበቅላት፣ ለሰበካ ጉባኤ ዋስትና ይኑር ባይነኝ አሉ። አሁንም ይህን ያሉትን የሚያሟላ አወቃቀር ተዘጋጅቷል ሲባሉ ደግሞ አቶ ጌታቸው መልሰው ችግሩ የመዋቅር ወይም የአስተዳደር ጉዳይ አይደለም፣ አባላት በቅዱስ ሲኖዶስ ላይ ቮት ወይንም የድምጽ ብልጫ ይስጡበት፣ አባላት ቅዱስ ሲኖዶስ ያስፈልጋል ወይንም ጭራሽ አያስፈልግም ብሎ የማለት መብቱን ካላገኘን በጠቅላላው ከ400,000 የእንግሊዝ ፓውንድ በላይ ወጪ ያለውን የፍርድ ቤት መሄድን እመርጣለሁ ብለዋል። አቶ ጌታቸውን ለዘመናት አምናችሁ ተከትላችኋቸው ዛሬ ላይ ግን እውነታውን የተረዳችሁ ምዕመናን ቤተክርስቲያንን ከእንደዚህ አይነት ጥፋት ማዳን ወይንስ በሐሰት ፕሮፓጋንዳ መነዳት? ምርጫውን ለእናንተ እንተዋለን። ቅኖች ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማማነታቸው ታጠፋቸዋለች። ምሳሌ 11:3 ልዑል እግዚአብሔር የጥፋት ልጆች ከመሆን ያውጣን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። በጸሎታችን